ኢራን ከድንበሯ 4000 ኪሎ ሜትር ርቆ ወደሚገኘው በህንድ ውቅያኖስ መካከል ወደሚገኘው የአሜሪካና የዩናይትድ ኪንግደም ወሳኝና ቁልፍ ስትራቴጂያዊ የጦር ሰፈር ወደሆነው ዲዬጎ ጋርሲያ ወደሚሰኘው የጦር ሰፈር የቦሊስቲክ ሚሳኤሎችን አስወንጭፋለች። ጦርነቱ በቀጠናው ተገድቦ ያልቀረ በማይመስል መልኩናም እየተፋፋመ በሄደው በጦርነቱ መካከል ኢራን ይህን የመካከለኛ ርቀት ተምዘግዛጊ ሚሳኤሎች በህንድ ውቅያኖስ ወደሚገኘው የሀያላኑ ጥምር ጦር ሰፈር ማስወንጨፏም ሌላ ተጨማሪ ውጥረት እንዲነግስ አድርጎታል። ይህ በህንድ ውቅያኖስ ከኢራን 4000 ኪሎ ሜትር ርቀት ላይ የሚገኘው የዲዬጎ ጋርሲያ የጦር ሰፈርም በህንድ በስተደቡብ የሚገኝ ቁልፍ የዓለማችን የጦር ሰፈር ነው። አሜሪካ የኢራን የሚሳኤል ተተኳሾች በእጅጉ ተመናምነዋል እያለች እየፎከረች ባለችበት ማግስት ኢራን ከቀጠናው ተሻግራ በህንድ ውቅያኖስ መካከል ይህን የጦር ሰፈር ኢላማ ማድረጓም በእርግጥም ኢራን እስካሁን የተራቀቁ ሚሳኤሎችን ገና ጫፋቸውን አልነካሁም ማለቷ እውነት ይመስላል። ኢራን በየዕለቱ በምታደርጋቸው ጥቃቶቿና የምታስወነጭፋቸው የሚሳኤል አይነቶች በየጊዜው የዘመኑና የረጅም ርቀት ተተኳሾች እየሆኑ መጥተዋል። ባለፉት 48 ሰዓታት ብቻ አሜሪካና እስራኤል በተቀናጀ የምድር ስር የሚሳኤል ማከማቻዎቿ ላይ ባደረጉት የባንከር ባስተር ድብደባም መጠነኛ ጉዳት ማድረሳቸውን ግዙፍ የመገናኛ ብዙሃን እየዘገቡት ይገኛሉ። ይሁንና በየጊዜው የተመቱባትን የሚሳኤል የምድር በታች ከተሞችን በየጊዜ በማደስና ጥቅም ላይ በማዋል የምትታወቀው ኢራን አሁንም ለረጅም ጊዜ የመዋጋት አቅም እንዳላት እያስመሰከረች መጥታለች። ኢራን እስካሁን በቀጠናው እያደረገች በነበረው የሚሳኤል ጥቃት ስትጠቀም የነበረው እስከ 2000 ኪሎ ሜትር የሚወነጨፉ ሚሳኤሎችን ነበር። በዛሬው ዕለት ኢራን በህንድ ውቅያኖስ ወደሚገኘው ዲዬጎ ጋርሲያ የጦር ሰፈር ያስወነጨፈቻቸው ሚሳኤሎች አንድ ግልጽና ግልጽ መልእክት ያዘሉ ናቸው። እሱም የኢራን ሚሳኤሎች የአውሮፓ ክፍል መድረስ የሚችሉ መሆናቸውን በቂ መልእክት ለማስተላለፍ ነው። ጦርነቱ ከተጀመረበት ዕለት አንስቶም ኢራን ካስወነጨፈቻቸው የሚሳኤል አይነቶች ይህ ረጅም ርቀት ሆኖ ተመዝግቧል። የዲዬጎ ጋርሲያ ቁልፍ የጦር ሰፈር ግዙፍ የአሜሪካ እና የዩናይትድ ኪንግደም ቦምብ ጣይ አውሮፕላኖች መናኸሪያም፣ የሰርጓጅ መርከቦች መነሻና መዳረሻም፣ የሎጂስቲክስ እንዲሁም የረጅም ርቀት ተተኳሽ ሚሳኤሎች ቁልፍ ስትራቴጂያዊ የጦር ሰፈር ሆኖ እያገለገለ ይገኛል። ምንም እንኳን በኢራን የተወነጨፉት ሚሳኤሎች ኢላማቸውን ሳይመቱ እንዲከሽፉ የተደረገ ቢሆንም ጦርነቱ ቀጠናዊ ብቻ እንዳልሆነናም ኢራን በማንኛውም ርቀት ላይ የሚገኙ የአሜሪካና ዩናይትድ ኪንግደም ብሎም የጠላት የጦር ሰፈሮች ኢላማ ልታደርጋቸው እንደምትችል በቂ መልእክት አስተላልፎላቸዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ በተከፈተው ጦርነት ያቀድናቸውን ግቦች ለማሳካት እጅግ መቃረባችን ጦርነቱን ለማጠቃለል እያሰብን ነው ሲሉ ተናግረዋል። ኢራን የዘጋችውን የሆርሙዝ ወሽመጥ የማስከፈት ጉዳይ ግን የመርከብ መተላለፊያ መስመሩን የሚጠቀሙት አገራት ኃላፊነት መሆን እንዳለበትም ገልጿል። ትራምፕ ትሩዝ ሶሻል በተባለው የማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ግቦቻችንን ለማሳካት በጣም እየተቃረብን በመሆኑም ሽብርተኛውን የኢራን አገዛዝ በተመለከተም በመካከለኛው ምስራቅ የምናደርገውን ታላቅ ወታደራዊ ጥረት ለማቆም እያሰብን ነው ብለዋል። እንደ ፕሬዝዳንቱ ገለጻም ኢራን ላይ የተከፈተው ጥቃት 5 ዓላማዎች ነበሩት። በቀዳሚነት የጠቀሱት የኢራንን ሚሳኤል አቅም፣ ማስወንጨፊያዎች እናም ተያያዥነት ያላቸው ነገሮችን በጠቅላላ ሙሉ በሙሉ ማዳከም የሚለውን ነው። የኢራንን የመከላከያ ኢንዱስትሪ ሰፈርን ማውደም እንዲሁም የሀገሪቱን የባህርና የአየር ኃይል ጸረ አውሮፕላን የጦር መሳሪያዎችን ጭምር ማጥፋት የሚለውን ከግቦቹ መካከል ጠቅሰዋል። ትራምፕ በአራተኛነት የጠቀሱት ግብ ኢራን ፈጽሞ ወደ ኒውክሌር አቅም እንዳትቃረብ ማድረግናም አድርጋ ከተገኘችም አሜሪካ በፍጥነትና በኃይል ምላሽ መስጠት የምትችልበት ደረጃ ላይ እንድትሆን ማድረግ ነው ብለዋል። እንዲሁም እስራኤል፣ ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬቶች፣ ባህሬን፣ ኩዌትና ሌሎችንም የመካከለኛው ምስራቅ የአሜሪካ አጋሮችን በከፍተኛ ደረጃ መጠበቅ ከግቦቹ አንዱ መሆኑን ገልጿል። ፕሬዝዳንቱ በዚህ ልጥፋቸው የተለያዩ አገራትን እገዛ ጠይቀው በጎ ምላሽ ስላላገኙበት የሆርሙዝ ወሽመጥ ጉዳይም አንስተዋል።
እንደ አስፈላጊነቱ የሆርሙዝ ወሽመጥ በሚጠቀሙበት ሌሎች ሀገራት ሊጠበቅናም ቁጥጥር ሊደረግለት ይገባል። አሜሪካ ግን አትጠቀምበትም ሲሉ የባህር መስመሩን ማስከፈት የሀገራቸው ኃላፊነት እንዳልሆነ አመልክተዋል። ይሁን እንጂ ወሽመጡን የሚጠቀሙበት ሀገራት የአሜሪካንን እገዛ ፈልገው ጥያቄ የሚያቀርቡ ከሆነ ግን እናግዛቸዋለን ብለዋል። ነገር ግን አንዴ የኢራን ስጋት ከተወገደ በኋላ ግን የሆርሙዝ ወሽመጥን መጠበቅ አስፈላጊ አይሆንም፣ ቀላል ወታደራዊ ዘመቻ ይሆንላቸዋል ሲሉም ጽፈዋል። የአሜሪካው መከላከያ መስሪያ ቤት ፔንታገን ባለስልጣናት የሀገሪቱ እግረኛ ጦር ኢራን ውስጥ የሚሰማራበትን መንገድ በተመለከተ ዝርዝር እቅድ አጋርተዋል። በሌላ በኩል በሺዎች የሚቆጠሩ የአሜሪካ ወታደሮችና 3 ተጨማሪ የጦር መርከቦች ወደ መካከለኛው ምስራቅ እየተሰማሩ መሆኑን የዜና ወኪሎቹ አሶሺየትድ ፕሬስ እና ሮይተርስ ዘግበዋል። ሲቢኤስ ኒውስ በጉዳዩ ላይ ገለጻ የተደረገላቸውን ምንጮች ጠቅሶ ያወጣው ዘገባ እንደሚያሳየውም ከፍተኛ የአሜሪካ የጦር አዛዦች ኢራን ውስጥ እግረኛ ወታደሮችን የማሰማራትን አማራጭ በተመለከተም ዝግጅት ለማድረግ ጥያቄ አቅርበዋል። ምንጮች እንደገለጹት ትራምፕ በቀጠናው የምድር ጦር ማሰማራትን በተመለከተ እያሰቡበት ነው። ፕሬዝዳንቱ በምን አይነት ሁኔታዎች ውስጥ እግረኛ ወታደሮችን ሊጠቀሙ ይችላሉ የሚለው ግልጽ እንዳልሆነ ዘገባው ያመለክታል። ትራምፕ ሐሙስ ዕለት በዋይት ሃውስ ከጋዜጠኞች ጋር በነበራቸው ቆይታ ግን ወታደሮችን ወደ የትም አላሰማራም ብለው ነበር። ፕሬዝዳንቱ እግረኛ ጦር ሊያሰማሩ እንደሆነ ለቀረበላቸው ጥያቄም ቢሆን በእርግጠኝነት እነግራችሁ ነበር የሚል ምላሽ ሰጥቷል። ፕሬዝዳንቱ ይህንን ቢሉም ተጨማሪ የአሜሪካ ወታደሮች ወደ መካከለኛው ምስራቅ እየተጓዙ እንደሆነም አሶሺየትድ ፕሬስ እና ሮይተርስ ዘግበዋል። የአሶሺየትድ ፕሬስ ዘገባ እንደሚያመላክተው ወደ መካከለኛው ምስራቅ የሚላኩት 3 ተጨማሪ የባህር ላይ ጥቃት ፈጻሚ የጦር መርከቦችና 2500 ወታደሮች ናቸው። የሚሰማሩት ወታደሮች ወደፊት ሊከናወን በሚችል ዘመቻ ላይ እገዛ ያደርጋሉ ተብሎ እንደሚጠበቅ የሮይተርስ ዘገባ ያመለክታል። የዜና ወኪሉ በዘገባው ትራምፕ ኢራን ውስጥ ወታደሮችን የማሰማራት ሐሳብን በተመለከተም ውሳኔ ላይ አልደረሱም ብሏል። የኢራን አብዮታዊ ዘብጓድ ከፍተኛ ኮማንደር የሆኑት የብርጋዴር ጀነራል አሊ ሞሐመድ ናኢኒ የቀብር ስነ ስርዓት በ10 ሺዎች ኢራናውያን በተገኙበት በኢራን ዋና ከተማ ቴሄራን ተፈጽሟል። ኢድ አልፈጥር እና የፋርስ አዲስ ዓመት የሆነው ኖሩዝ የተከበረ ባለበት ዕለት የኢራኑ አብዮታዊ ዘብጓድ ኮማንደር ስነ ስርዓት ቀብራቸው ተፈጽሟል። ብርጋዴር ጀነራል አሊ ሞሐመድ ናኢኒ የ68 ዓመት የነበሩም በኢራን አብዮታዊ ዘብጓድ ለረጅም ዓመታት ያገለገሉ ቁልፍ ወታደራዊ አዛዥ በአሜሪካና እስራኤል የተቀነባበረ ጥቃት ሊገደሉ ችሏል። ጀነራል አሊ ሞሐመድ ናኢኒም አሊ ላሪጃኒን ጨምሮ በዚህ ወር ከተገደሉ ቁልፍ ወታደራዊ አመራር መካከል ዋነኛው ናቸው።